የቻይና ኩባንያ ሄናን ዴጁን የ2004 ሰራተኞች የሥራ አፈጻጸም ስኬታማ በመሆኑ እና ከ$200 ሚሊዮን በላይ ትርፍ በማግኘቱ 60 ሚሊዮን ያን ወይም ከ$8 ሚሊዮን በላይ ጥሬ ገንዘብ 70 ሜትር በሚጠጋ ጠረጴዛ ላይ በመዘርጋት ሰራተኞችን መቅጠር የሚችሉትን ያህል ቆጥረው እንዲወስዱ በቦነስ አንበሸበሻቸው። ሄናን ዴጁን የቻይና ኢንዱስትሪያል ኩባንያ እንደ ክሬን አምራች፣ ዲዛይን፣ ምርት ሽያጭ፣ ጭነቶች እና አገልግሎቶች የተሟላ የቁሳቁስ አያያዝ መሳሪያዎችን በማዋሃድ አጠቃላይ ኢንዱስትሪ ኩባንያ አምራች ድርጅት ነው። ድርጅቱ ከፍተኛ ጥራት ያለው የጥራት ማረጋገጫ ስርዓት፣ አጠቃላይ ጥብቅ የአመራር ስርዓት፣ ጠንካራ የማምረት አቅምና ከፍተኛ ጥራት ያላቸው ምርቶች ውጤቶችን ለማረጋገጥ የላቀ የፍተሻ ዘዴ ያለው ነው። ዲጄ ክሬን ከ2700 በላይ ሰራተኞች ያሉት ሲሆን ከነዚህም ውስጥ የአስተዳደር እና የቴክኒክ ሰራተኞች ቁጥር ከ400 በላይ ሲሆን ከ80 በላይ መሐንዲሶች ሲኖሩት ፋብሪካው በ680,000 ሜትር ስኩዌር ስፋት ላይ ተንጣሎ የሚገኝ ሲሆን ኩባንያው 2000 የላቁ ማቀነባበሪያና የሙከራ መሳሪያዎች የተገጠሙለት ነው። ሄናን ዴጁን ኢንዱስትሪያል ኃላፊነቱ የተወሰነ የግል ኩባንያ በዋነኛነት ሁሉንም አይነት ኦቨርሌይ ክሬን፣ ጋንትሪ ክሬን፣ ጂፕ ክሬን፣ የኤሌክትሪክ ማንሻ፣ የኤሌክትሪክ ዊንች፣ የማንሳት መድረክ እና የክሬን መለዋወጫዎች ያመርታል። ምርቶቹ እንደ ማሽነሪ፣ ብረት፣ አውቶሞቢል፣ ሜታለርጂ፣ ማዕድን ኃይል፣ ባቡር፣ ኤክስፕሬስ እና ወደብ ዘይት እና ኬሚካሎች ባሉ ኢንዱስትሪዎች ውስጥ ሰፊ መተግበሪያ አላቸው። ይህ ካምፓኒ አንድ አስገራሚ ነገር ሰራ። ይኸውም የ2024 የሰራተኞች የሥራ አፈጻጸም ውጤታቸው በጣም አትራፊ በመሆኑ የድርጅታቸው የሥራ አስፈጻሚ ሰራተኞች ለማስደሰት ብሎ 60 ሚሊዮን ያን ወይም $8 ሚሊዮን በማከፋፈል ለተሳካ ዓመት ሰራተኞችን ለመሸለም ወሰነ። ገንዘቡ በረጅም ጠረጴዛ ላይ ተዘርግቷል እና እያንዳንዱ ሰራተኛ የተሸከመውን ኃይል መውሰድ ይችላል። ነገር ግን የሰበሰበውን ብር እያንዳንዱ ሰራተኛ በተቀመጠለት ጊዜ ገደብ በትክክል መቁጠር ይጠበቅበታል። የድርጅቱ አንድ ሰራተኛ በ15 ደቂቃ ውስጥ ጠረጴዛው ላይ የተዘረገፈውን ብር በመቁጠር $14,000 ማግኘት ችሏል። ዋና ስራ አስፈጻሚው ዕዳም ሆነ ብድር የለብንም እና የሰራተኞቻችን ሕይወት የተሻለ ማድረግ እንፈልጋለን ሲሉ ተናግረዋል። የዓመት መጨረሻ ጉርሻዎች ሁልጊዜ ሰራተኞችን ያስደስታቸዋል እና ለሚቀጥሉት ዓመታት የተሻለ ስራ እንዲሰሩ ያነሳሳቸዋል። ነገር ግን ምን ያህል እንደሚያገኙት መወሰን የሚችሉት ሰራተኞቹ በጠረጴዛው በተቀመጠው ገንዘብ በመቁጠር ፍጥነታቸው ይወሰናል። በቻይና የሚገኝ ኩባንያ ሄናን ማይን ክሬን ሊሚትድ ኃላፊነቱ የተወሰነ የግል ኩባንያ ጥር 25 ቀን በተካሄደው ዓመታዊ ስብሰባ ላይ ወደ 70 ሜትር በሚጠጋ ጠረጴዛ ላይ RMB 60 ሚሊዮን ወይም ከ$8 ሚሊዮን በላይ በጥሬ ገንዘብ በማዘጋጀት ነገሮችን ለማጣጣም ወስኗል። ሰራተኞቹ በተወሰነ ጊዜ ውስጥ መቁጠር የሚችሉትን ያህል ለመሰብሰብ ነፃ ነበሩ። የጨዋታው ህጎች ቀላል ናቸው። እያንዳንዱ ቡድን በ30 ቡድን የተከፋፈለ ሲሆን የሰበሰበውን ገንዘብ ለመቁጠር በጣም ፈጣን የሆኑ 2 ሰራተኞችን መምረጥ አለባቸው ሲል ዳሄ ፎርቹን እና ዘወርቀት ዘግቧል። ደስተኞቹ ሰራተኞች ለቀኑ ገንዘብ መቁጠሪያ ማሽኖች ነበሩ። ነገር ግን አንዳንዶቹ ሊያገኙት የቻሉትን መጠን ግምት ውስጥ በማስገባት ጊዜና እጥረት ዋጋ ያለው ነበር። አንድ ሰራተኛ በ15 ደቂቃ ውስጥ RMB 100,000 ወይም $14,000 አካባቢ ቦነስ በተሳካ ሁኔታ ሊያገኝ ችሏል። በዚህ ዓመት ኩባንያው ከ128,000 በላይ ክሬኖች በመሸጥ 260 ሚሊዮን ያን ወይም ወደ $222 ሚሊዮን ገደማ የተጣራ ትርፍ አግኝቷል። የ100 ሚሊዮን ያን ወይም ከ$8 ሚሊዮን የዓመት መጨረሻ ቦነስ ለመክፈል ምንም አይነት ጫና የለም ሲሉ የሄናን ፕሬዝዳንት ተናግረዋል። መጀመሪያ ላይ ለዚህ ዓመታዊ ስብሰባ RMB 40 ሚሊዮን ወይም ወደ $3.4 ሚሊዮን ገደማ በጥሬ ገንዘብ የተዘጋጀ ሲሆን በገንዘብ ማሰባሰቢያ ጨዋታ ወቅት ሰራተኞቹ ላሳዩ ጉጉት ምስጋና ይግባውና ሊቀመንበሩ በቦታው ላይ ሌላ RMB 20 ሚሊዮን ወይም $1.7 ሚሊዮን ገደማ በልግስና ሊጨምሩ ችሏል። ፕሬዝዳንቱ በተጨማሪ አስተዳደሩ ለጋስ እንዲሆን የፈቀደው ትርፍ ብቻ ምክንያት አይደለም፣ ምንም የሚጨነቁበት ብድርም ዕዳም እንደሌለባቸው አያይዘው ተናግሯል። የባንክ ብድር የለብንም፣ ዕዳ የለንም እና የሰራተኞቻችንን ሕይወት የተሻለ ለማድረግ ከልብ እንፈልጋለን ሲሉ ተናግረዋል። ተመልካቾቻችን እኛም ባለሀብቶች ከእንደዚህ አይነት ካምፓኒዎች ልምድ በመውሰድ ለሰራተኞቻቸው ሕይወት ቀያሪ ቦነስ እንዲሰጡ ልቦና ይስጣቸው እያለን ፕሮግራማችንን እዚህ ጋር እንቋጫለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ጊዜያችሁን ሰጥታችሁ ስላዳመጣችሁን ከልብ እናመሰግናለን።